የተወደዳችሁና የተባረካችሁ የፊት ለፊት ሚዲያ ቤተሰቦቻችን መጋቢ ደረሰ ነኝ፣ የፕሮግራሙ አዘጋጅና አቅራቢ። በያላችሁበት ሰላማችሁ የበዛ ይሁን። ላለፉት ጥቂት ጊዜያት ፕሮግራማችን በስርጭት ላይ እንዳልነበረ ታውቃላችሁ። አንዳንዶቻችሁ በመደወል ቴክስትን በማድረግ እና ኮሜንት ላይም መልእክቶቻችሁን እየላካችሁ ቶሎ እንዲጀመርና ምን ላይ እንዳለም ስጠይቁ እንደነበረ ይታወቃል። እንግዲህ እንደምታውቁት የፊት ለፊት ሚዲያ ፕሮግራማችን እጅግ የጠራና ለእናንተ ኑሮና አገልግሎት መሻሻል እናንተ ህይወት ኑሮና አገልግሎት ግብአትን ሊጨምር የሚችል የጠራ ራዕይ ወይም ደግሞ ፕሮጀክት ይዘን የተነሳን ቢሆንም አገልግሎቱን በጸዳና ደረጃውን በጠበቀ በጥራት ለማቅረብ እንደምታውቁት የሚዲያ አገልግሎት በሁሉም አቅጣጫ ሙያተኞችን ይፈልጋል። ግራፊክ ዲዛይነሮችን፣ የፎቶ ሙያተኞችን፣ ኤዲተሮችን፣ የሳውንድ ሪከርደሮችን እና ሌሎችም ሙያተኞችን የሚፈልግ ነው። ከዛም አልፎ ደግሞ ለአገልግሎቱ መርጃ የሚሆኑ ቁሳቁሶች ደግሞ ያስፈልጋል። ደረጃውን የጠበቀ ካሜራ፣ የሳውንድ መቅጃ መሳሪያዎች እንዲሁም ደግሞ ስቱዲዮ ማለት የአገልግሎቱን ማዘጋጃ የሆነ ጽድት ያለ ቦታ ያስፈልጋል። እነዚህ ነገሮች በሚፈልገውና በምንፈልገው ጥራት ልክ ያላገኘን በመሆኑ አገልግሎቱን ከናንተም ባገኘ ነው እኛም ደግሞ በራሳችን በወሰድነው ግምገማ መሰረት ለተወሰነ ጊዜ ያዛርገ ነው የቆየ ነው። አሁን ከዚህ በኋላ በተወሰነ መጠን ሁሉንም አሟልተን አገልግሎቱን መስጠት ባንችልም የተሻለ አገልግሎት መስጠት ምንችልበት ምዕራፍ ላይ ስላለንና ተገቢውን ጥረትና ዝግጅትም ስላደረግን ከዚህ በኋላ አገልግሎታችንን ያለማቋረጥ የምንሰጥ ይሆናል። ከዚህ ጋር ተያይዞ እንግዲህ በዚህ አገልግሎት ላይ እናንተም ቤተሰብ እንደመሆናችሁ እነዚህ የአገልግሎት መስጫ ቁሳቁሶች እጆቻችሁ ላይ ካሉ ወይም ደግሞ ማገዝ የምትችሉ ወይም በተለያየ መንገድ እኛ እንድናገኝ መርዳት የምትችሉ ወንድምና እህቶቻችን በዚህ እንድታገለግሉን ከወዲሁ ደግሞ እንዲሁ ጥሪ ላቀርብላችሁ እወዳለሁ። የፊት ለፊት ሚዲያ አገልግሎት ለእናንተም ህይወትና ኑሮ አልፎም ደግሞ ለሚዲያ ቤተሰቦቻችን በአጠቃላይ የሚጨምረው ግብአት ምንድን ነው የሚለውን እንድታስታውሱ ጥቂት ነገር ላችሁ ፈልጋለሁ። በዚህ ሚዲያ አገልግሎታችን የመጀመሪያው የሚዲያ አገልግሎታችን የሚያተኩረው እውነትን በፊት ለፊት ለምታውቁት የኛ የኢትዮጵያ ባህል እንደዚህ ያለ ባህል ህዝባችን ጋር የለም። እውነት ወደ ፊት ለፊት ሊመጣ ይገባዋል። ውሸት ደግሞ ሊቀበር ይገባዋል ወይም ሊጠፋ ይገባዋል። ወይም ደግሞ ውሸት በእኛ በሁላችን ቁጥጥር ስር መግባትና እውነት የአስተሳሰባችን ገዢ፣ የኑሯችን ገዢ፣ የፍልስፍናችን ገዢ፣ የእያንዳንዱ እንቅስቃሴያችን ገዢ መሆን አለበት። እውነት አንዳንድ ጊዜ ከባህላችንና ከአኗኗር ስርዓታችን የተነሳ ውሸት ይጎላና እውነት ደግሞ የሚቀበርበት ወይም የሚሸፈንበት የሚሰወርበት አይነት ልማድ አለ። የፊት ለፊት ሚዲያ አገልግሎታችን አስፈላጊነት እውነት ጎልቶ ወጥቶ ውሸት ደግሞ እንዲሰወር ወይም ደግሞ እንዲጠፋ የማድረግን ተልዕኮ ያነገበ ነው። እውነት ጎልቶ እንዲወጣ፣ ውሸት ደግሞ ከሰዎች ህይወት እንዲሸነፍ ወይም በሰዎች ቁጥጥር ስር እንዲገባ ለማድረግ የሚረዱ ፕሮግራሞችን ያዘለ ነው። ምን ያህል አስፈላጊ እንደሆነ እንግዲህ እያንዳንዱን ፕሮግራሞች ዘርዝረን ወይም ተንትነን ስናቀርብ ብትረዱ ነው የሚሆነው ማለት ነው። ሁለተኛው የፊት ለፊት ሚዲያችን የሚያተኩረው ታላቁ ሰጪ፣ ታላላቅ ስጦታዎቹና ተቀባይ የሚሉ ሶስት ገዢ ሀሳቦችን ወይም ደግሞ ሶስት ታላላቅ አስተሳሰቦችን የያዘ ነው። የሰው ልጅ በዚህ ምድር ላይ ሲኖር በእነዚህ በሶስቱም ነገሮች ላይ የተቃኘ ነገር ነው ያለው። ማለት የማንኛውም በጎ ነገር ወይም የማንኛውም በጎ ስጦታ ምንጭ አለ፣ ባለቤት አለ፣ ዋናው አለ፣ መነሻው አለ። ይሄ ነገር በአንድ ሰው ህይወት ላይ የጸዳና የጠራ ሲሆን ህይወቱ ትርጉም ያለው ደግሞም ስኬት ያለው እና ክብርም ያለው ይሆናል። ሰጪው ብቻም ሳይሆን ወይም የስጦታው ባለቤትን ማወቅና መለየት ብቻም ሳይሆን ጠቀሜታ የሚኖረው ስጦታዎቹስ ምንድን ናቸው? እዚህ ምድር ላይ ስጦታን ያልተቀበለ ወይም ታላላቅ ስጦታ በህይወቱ የሌለ የሚባል ባዶ የሚባል ሰው የለም። እነዚህ ስጦታዎች ምንድን ናቸው? ምንን ያካተቱ ናቸው የሚለውን ግን እያንዳንዱ ሰው በጠራ መልኩ በሚገባ ያውቅ ወይም በቂ በሆነ መልኩ በቂ እውቀት የለው እና በዚህ ፕሮግራማችን በፊት ለፊት የሚዲያ አገልግሎታችን እያንዳንዱ ሰው ጋር ያለው የከበረና ትልልቅ አንዳንዴም ምትክ የለሽ የሚባሉ ስጦታዎቹን በሚገባ እንዲያውቅ የማድረግ ተልእኮን ያነገበ ነው። ሶስተኛውና የመጨረሻው ተቀባዩ ስጦታውን የተቀበለው ተቀባዩ በራሱ ምን ያህል ክቡር እንደሆነ ምን ያህል ታላቅ እንደሆነ የተቀባዩንም ዋጋ የሚያጎሉ ፕሮግራሞችን ይዘን ነው የምናቀርብላችሁ ማለት ነው። ስለዚህ የፊት ለፊት ሚዲያ አገልግሎት ከነዚህ አሁን ካልኳችሁ ዋና ነገሮች ዋና የፕሮግራሙ ይዘቶች አንጻር ምን ያህል ለቤተሰቦቹ ሊሰጥ የሚችለውን ፋይዳ ወይም ደግሞ ጠቀሜታ መገመት ትችላላችሁ።
እንግዲያውስ በአዲስ መልክ ፕሮግራማችንን ጀምረናል። እንኳን ደስ ያላችሁ። በያላችሁበት በትጋት ቤተሰብነታችሁን በተለያየ መንገድ በማረጋገጥ አብራችሁ እንድታገለግሉ ላበረታታችሁ ፈልጋለሁ። ለምሳሌ ይህንን የሚዲያ አገልግሎት ሚሊዮኖች ጋር በአንድ ጊዜ እንዲደርስ ሰብስክራይብ ማድረግ እና ለብዙዎች ደግሞ ሼር በማድረግ እና ላይክ በማድረግ ስታገለግሉ ጆይን የምትለዋን ምልክት ደግሞ በመንካት ቤተሰብ መሆናችሁን በማረጋገጥ ካገለገላችሁን ከቤተሰብነትም ደግሞ አልፎ የሚዲያውን አገልግሎት በአንድ ላይ ሆነን ወደሚፈለገው ልህቀት እና ጥራት ማሻገር እንችላለን። ወንድማችሁ መጋቢ ደረሰ ነኝ። በአዲስ መልክ ሚዲያችንን ጀምረናል፣ በላቀና በተሻለ ጥራት። ሰላማችሁ ይበዛ ይሁን። ሻሎም። ፊት ለፊት ሚዲያ ቤተሰብ ይሁኑ። ፊት ለፊት ሚዲያ ቤተሰብ ይሁኑ።